እንደዛ ያለን እድሜያችንን እየጨረስን ነው እንደዚህ ያለን ደግሞ ሞት መች እንደምትመጣ አናውቅም አንድ ቀን ከዚህ ዱንያ ታሰናብተናለች والله ሞት የሚባለው ነገር ጊዜ የለውም ከተፍ ይላል ከዚህ በፊት የነበሩ ሰዎችን እንቅልፍ የነሳቸው ነገር ቢኖር ሞትን በጣም ማስታወሳቸው ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ ረህመተን ዋሲያ ምን ይላሉ منعني الموت ذكر الموت በጣም ሞትን ማብዛት እንቅልፍን ከለከለኛሉ እንግዲህ አብዳያኒ ኢማሙ አህመድ እንደዚህ ካሉ እኔና አንተ ምን እንበል እውቀት የተሰጡት ይህ በቁርአንም ምክንያት ያንን እነዛ ብዙ ችግርን ያሳለፉት እነዚህ ይህ አንጋፋ የሆኑት የሙስሊም አስተማሪ አለኝታ የሆኑት ይህ ኢማሙ አህመድ እንዲህ ካሉ እኔና አንተ ምን እንበል እኔና አንቺ ምን እንበል እህቴ ስለዚህ እኛ ከተውበትን አላህ ተውበታችንን ይቀበላል ፉደይል ብን አያድ ዘራፊ ሌባ ሽፍታ ነበሩ ግን ከዚህ አህዋል ያቺ የሰሟት የቁርአን አንቀጽ ውስጣቸው ነክታቸው በተጨማሪ እነዛ ሰዎች ጉዳይ ማለት ነው ከሰሙት በኋላ ወደ አላህ ተመልሰው እንዲተውበቱ አደረጋቸው ዛሬ በዚህ መልካም በሆነ መወሳት እንዲወሰም የተውበታቸው ምክንያት ሰበብ ሆነ እኛም ዛሬ እንደዚህ እናወሳቸዋለን ከኛ በኋላ የሚመጡ የሙስሊም ማለት ነው ትውልዶችም እንደዚህ ያወሳቸዋል ከዛ በኋላ የሚመጣም ቂያማ እስክትቆም ድረስ የሚመጣው የሙስሊም ትውልድም ፉደይል ቢን አያድም በዚህ መልካምነታቸው ያወሳቸዋል ስለዚህ አልመሸም አረፈደም ቢያንስ በህይወታችን አለን ሞተን እችን ዱንያ አለቀቅንም እንሻማ ወደ አላህ እንመለስ ቅድም እንዳልኳችሁ والله ከማንም በላይ አዛኝ ሆነ ጌታን ያለን ወንጀላችን እንኳን በስቶ በየእለቱ ምንሰራው ወንጀል ተቆልሎ እኛን የሚጠራን ያ ዒባዲ ባሮቼ ሆይ ያለ ነው ተስፋን አትቁረጡ ምንም እንኳን ወንጀላችሁ የበዛ ቢሆንም ተስፋን አትቁረጡ እኔ ራኒ የኔ እዝነት የኔ ረህመት ከናንተ ወንጀል ማለት የበለጠ ነው እናንተ እኔ ወደኔ ተመልሳችሁ በትክክል ወደኔ ተመልሳችሁ አንዳን እኔ እናንተን ተውበት ለመቀበል እኔ እናንተን ይቅር ለማለት እኔ እናንተ ጥሩም ባሪያ ለማድረግ እኔ እናንተን ለጀነት ለማብቃት እኔ ዝግጁ ነኝ ይላል አላህ Subhanahu Wa Ta'ala ስለዚህ ሙስሊሞች ሆይ እንደዚህ አይነት አላህን ነው የምንገዛው እንደዚህ አይነት ጌታን ነው የምናመልከው ጊዜው ሳይረፍድ ጊዜው ሳይመሽ እችን ዱንያ ለቀን ሞት የሚባለው ነገር እኛን ከማሰናበቱ በፊት ወደ አላህ እንመለስ